አንድ ልጅ አባቱን አባቴ የሰውነት ልኬ ዋጋዬ ስንት ነው ብሎ ይጠይቀዋል። ያ አባት አንድ የከበረ ድንጋይ ሰጠውና ምንም ነገር እንዳትናገር ይህንን ድንጋይ ይዘህ ሱቅ ቤት ሄደህ ድንጋዩን አሳየውና ስንት ነው ሲልህ ሁለት ጣት አሳይ ይለዋል። ያን ድንጋይ ይዞ ሱቅ ቤት ሄዶ ዋጋው ስንት ነው ሲለው ሁለት ጣት ሲያሳይ 2 ብር ነው አለው። መልስ ሳይናገር ድንጋዩን ይዞ መጣ። ለአባቱ ነገረው። አልተናገርኩም፣ 2 ጣት አሳየሁት 2 ብር አለኝ አለ። በል ይሄንኑ ድንጋይ ይዘህ ወርቅ ቤት ሂድና እንደ ቅድሙ ሳትናገር አስቀምጥላቸው። ስንት ነው ካሉ 2 ጣት አሳያቸው። ወርቅ ቤት ሄደ፣ አስቀመጠው። አገላብጠው አዩት። 2 ጣት አሳየ፣ አልተናገረም። 2000 ብር ነው አለው። ተገርሞ 2 ብርና 2000 ብር መካከል ዲፍረንስ ስላለ ለአባቱ መጥቶ ነገረ። ለሶስተኛ ጊዜ የከበረ ድንጋይ የሚሸጥበት ሱቅ ሂድ አለውና ይሄንኑ ድንጋይ ሳትናገር አሳያለሁ። ሰውየው አገላብጦ አይቶ ከየት አገኘኸው ድንቅ ነው ብሎ እንዲህ ሲለው 200,000 ብር ነው ወይ አለው። ቦታችሁን የምትፈልጉበትን ቦታ ማወቅ አለባችሁ። የእናንተን ልክ በትክክል የማይመዘን ሱቅ ቤት ሄዳችሁ የከበረን ነገር ብታሳዩት ያረክሳል። ዋጋችሁን በትክክል ማወቅ አለባችሁ። የዚህ ሀገር ብልጽግና የዚህ ሀገር ኤግዚስተንስ የሚረጋገጠው እዚህ ያለን ሰዎች ከተደመረ ነው። አንድ ሽማግሌ ምን አሉኝ? አንድ ሴት ባሏ ያስቸግራታል። መከራዋን ታያለች ቤት ውስጥ እና አዋቂ ቤት ትሄዳለች። አዋቂ ቤት ትሄድና ባል ያስቸግረኝ መላ ፈልጉልኝ ስትላቸው አዋቂው ከባድ ሰው ናቸው። ችግር የለውም ፈታልሻለሁ፣ አንበሳ ፈልጊና ከአንበሳ ቅንድብ ላይ አንድ ጸጉር ነቅለሽ አምጪልኝ፣ ያኔ የሚሰራውን ሰርቼ ሰጥሻለሁ ሲሏት ሴትዮዋ ምርር ብሏ ስለነበረ ሰፈር ሄዳ ለአንበሳው በሩቅ አርዳ እየሰጠች ቀስ ብላ አርዳ እያቀበለች የተጠጋች ጊዜ ወስዶባት እያበላች አንበሳውን አለማምዳ አንድ ቀን ነቅላ አዋቂው ጋር ወሰደችላቸው። ይሄ አንበሳ ቅንድብ ነው? አዎ። አንቺ ነቀልሽው? አዎ። እንዴት አድርገሽ? እንደዚህ አለማምጄ እና አንቺ አንበሳ አለማምደሽ ቅንድብ የነቀስ ሴትዮ አሁን ባሌ ማስተካከል አቃተኝ ብለሽ እኔ ጋር ትመጫለሽ? ጥፊ ከዚህ ያሏት ይባላል። ያ ሁሉ መከራ አልፈን በትናንሽ መከራ የምንሸነፍ አይደለንም። ቅንድቡ እንደነቀልነው ሁሉ እናስቀጥላለን። አመሰግናለሁ።